ድብሬሽን ብዬ 1000 እንኪና 9000 ለኪሴ አልወርድም ያልኩበት ወረደ ምላሴ ሞት አይደለም እንዴ ሞት እኮ ያአላህ والله ያ ዘበ ሞት ምን ነው ሞት አላቅ ማን እንደሆንሽ ታውቂያለሽ ለቴታ እይታ ነጠላዋን ለብሳ አመስጋኝ ብትመስል ቲክቶክ ላይ ጎንብሳ ውሎና ዳሯ ግን ክለብ ነው በቤቷ ስጨፍር ሌሊቱን ብላ ሩም ጣጣጣ ማን ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ እሺ እንደውም እዛ ኩን አትወጣም ጨርሰ የጀመርከው ኧረ በእግዚአብሔር ትቸርኝ ትንሽ ከቆየው መበላሸቴ ነው እኔ ታፋ አካባቢ የሞቀኝ ጉድ ፈላ ዘንድሮ ሸናው እግዚአብሔርን ትቸርኝ ከኋላ ራሱ ሰላም አይመስልኝም እየቀዘቀዘኝ አይ መበላሸት ቆይ አንተ ከቤት ጋር ስትዞር ከምትውል አታጠናም ነበር ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናው እኔ አይመለከተኝም እንዳይሸታችሁ ሌሎቻችሁ አፍንጫችሁን ያዙ አንተ ቀጥል ወንድም የለኝም ቀጥል እሺ እኔም የለኝም ሶስተኛ አራት ቲቸር ታፍራለን ሞት ነው ቢያንስ መስኮቱ ይከፈት አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሏል አንተ ልጅ ታቀርባለህ ወይስ ከ100 እግዚአብሔር ነው ቲቸር ለፕሬዘንቴሽን አልተፈጠርኩም እና ቆይ እሺ ምንድነው የምትችለው እንደሆንሽ ታውቂያለሽ ዛሬ ኦርቶዶክስ ነገ ደግሞ ጴንጤ ስፈልግ ካቶሊክ ጁማሌ ሰልሜ ሲለኛ ማካሪ አክቲቪስት መላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ ማን እንደሆንሽ ታውቂያለሽ የሚለውን ዘፈን እንዴት አይሉ ያልተረከኝ እኔ አረው እግዚአብሔር እንደውም በበፊት ይመጡ ነበር ዘማንከ ማቤት ምን ሆነ ነው ብራዘር እንዴት ዘማንከ በቃ ዘፈኑ ላይ እንዴት ምን ይላል ታዲያ ምን ችግር አለ ጭዌ እኮ ነው በላቸው አይገባም ይሄ አይገባሽ ማንቺ የውጪ ባይብሪ ሀቢቢ ያልተፈጠረ ነገር እኮ አይደለም እንዳለ የተፈጠረ ነገር እኮ ነው ነቅንቅ ጋይስ ቦስ መጥቷል እሺ እንዴት ይሻላል እኔ ምንም እንደውም በድሮ ህይወቱ ነበር ማም ያረ ክፈልተው ማን እንደሆንሽ ታውቂያለሽ የወንዜ በምስል ለኮንቴንት ድምቀት እራቁን ብለብስ ሰጥቼ ብበላ አራቱን ጉርሻ ትዳረኛ እንዳልሆን የኔ መጨረሻ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ አበዛብሽ ሆነ ሰው ኦኬ አላየሽውም ጥሩ ነው ኧረ አይቼዋለሁ የቢቤቱ የሚባለው ልጅ ጀለሳችሁ አይደለ አየሁት እኮ ናኦልዳን ሲሪየስ ነው የምልህ እኔ አሁን ለአንተ አልዋሽህም የኔና አንተ ወንድማዊ ቅርርብ አለ የተረዳሁትን ነገር ብቻ እኔ በሲሪየስ ንገረኝ አስባላለሁ ከአምስት ዓመት በፊት ኢቤስ ቢሮ ስገባ ዩኒቲ ጋር ሶስቱንም ማይቻቸው ፎቶ ልነሳ ስል ካሊድ ተዋት ትነሳ ሲለኝ ልነሳ እንደዛ ምጓጓላቸው ልጆች እኔ ላይ ሰርቼ እኔ በሰራሁት ስራ እነሱ አስበው እንደዛ ማያቸው የነበሩ ሰዎች ድሮ በፍላሽ ሙሉ ቫይናቸውን የምታያቸው ልጆች አንተ ላይ ከሰሩ አንተ ጀግናው አንተ ነህ በቃ ጀግናው አንተ ነህ ማርያምን እኔ ተረዳሁት ይሄንን ነው በቃ ምክንያቱም እኔ ጋር የመጡት በፐርሰናል ነገር አይደለም በስራዬ ነው ገባ ሌላ አላውቅም የኔ ግን በጣም እኔ እንዳሸነፍኩት ይቁጠረው ማርያምን አይ ደግሞ በድሮ ርዕስ ነው የመጣው እንጂ ድሮ አንቺ ኦልሬዲ ሊቭ ያደረግሽው 10 ሚሊዮን ምናምን የታየሽ ኧረ በጣም የምሬን ነው እንዴ ከዛ ሰፈን ራሱ የረሳሁት ብዙ ነገሮች አሉ አሁን ክሊፑን አላውቀውም ገባ አይደለ እዚህ አሁን መኪና ያንጠለጠልኩትን አይሰራም ዘንባይ በእናትሽ እንዳመመው አታስመሲ ይኸውልህ እያማጠች ሳይሆን እየሳቀች የምትወል ብቸኛ ሚስት ያንተ ባለቤት ነች አንተ እርግዝና እኮ የክት እኮ ነው እናንተ ኖርማል አረጋችሁት 9ኛ ልጅ ነው ወይስ እኛ ሳንሰማ በነፋስ ሆነ እንደሚረገዘው ምን ዶክተር ማን ሳሰቡ ምንም ይሁን ነገር አለ ብለህ ነው እኔ ግራ ገባኛ ታዲያ ይኸውልህ 8ኛ ልጅን ስትወልድ ልጅ ነው አይደል የወለደችው አንድም አላማጠች ከዛ ልጁ ራሱ ዳድ እያለ ነው የወጣው በእንግዲህ ልጁ ትንሽ ዋዩ የተጫወተ ከዛ ትብቱን ኋላ ኪሱ ከቶት ነው የወጣው ተይ በእናትህ አንተ ራሱ ምን ሆነ ነው አንተ ስትወለድ በእርዳታ ተሰጥቶ ለብሰው ያደከውን ሱሪ ይኸው 8 ልጆችን ያቀያየር ካልበሳ አሳደካቸው 9 ትውልድ አንድ ሱሪ እንዴት ነው አይከብድም እግዚአብሔር ይመስገን እኛስ እየኖርን ነው ላንተ መኖር ማለት የልጆችን ሴሪፋም ተሻምተ መብላት ነው ላንተ መኖር ማለት ልጆች የሚጠቡትን ጡት ተሻምተ መጥባ ራስ ጨርስ ላንተ መኖር ማለት ይሄ ነው በቃ እሱስ ልክ ነህ ዶክተር እውነትህን ነው
ልጆችን ግን ልብ ብላ አይታችኋል? እንደዛ ከስተው ቀንጭረው ሎጬ ነው እንደ መታበላቸው። እናንተ እንኳንም ከሰል አልሆናችሁ እሳት ሳትሆኑ ነበር አመድ የምትወዱ። ይኸውልህ ወላድ በድባብ ትሄድ ነበር የሚባለው፣ እሷ ግን ባልሄደችበት የለም። እስኪ ባሌን ተው ምን አገባኝ። ዘጊ አንቺ እንዳትተውኝ፣ ምንም እንዳትተውኝ። ይኸውልህ ከዚህ እንጦጣችሁ ቀጥታ ፍርድ ቤት ትሄድና አልማዝ የሚለው ስሟን አራጣ በሚል ታስቀይረዋለህ። እንዴ ለምን እንዴ? የዘር ፍሬ ነው ብድር ነው የምትሰጣት እንዳለ ይወለዳል እንዴ? እንኳን መጣ ና ነርት ይዛት ትሄዳለህ ማለት ነው። እናዋልዳት ማን ነው እናዳብራት እንጂ እስክትወልደው እናዳብራታለን። ይሄኛው ደግሞ ወክ እያረገ ሳይሆን አይቀርም የሚወጣው። ሰማኝ ይኸውልህ 9 ልጅ ወልደ መቼስ በአጥሚት አታርሳትም አይደለ? በትራክተር ይረሳት። እኔ አዋለድኳት ሳይሆን ማለት ነው አዋረድኳት ነው የምለው። እንደ ዕቃሽ እናቴ እንደገባ ግባ። እዚህ ተገትረ ምን ታደርግልኛለህ? እሺ ቆይ ሁሌ እኔና አንቺ መጨቃጨቅ አለብን እንዴ? ቆይ ምን አድርጌ ነው? እሺ እኔ አላምንክም። ምን አድርጌ መቼም ቢሆን አላምንክም። አንሳውና ላውዳው። ማነው ቁጥር የተሳሳተ ቁጥር አላውቀውም እኮ። የተሳሳተ ከሆነ አንሳውና ላውዳው። በዚህ ሰዓት አንሳው። ይኸው ሚስቴ አጠገቤ ናት። የተሳሳተ ስልክ ነው አይደል? ወይ የተሳሳተ ስልክ እኮ ደውዬ ነው። ይቅርታ ናሂዬ፣ ይቅርታ። እሺ ታገቢኛለሽ? አላገባም። አንተ ቅያሪ ጫማ የሌለሽ ትዳር ምናምን ትላለህ? የምርሽ ነው? አታገቢ? ኧረ ደገመው። አንተ ቦክሰርን አጥበህ እስኪደርቅልህ ድረስ የገላ ማድረቂያ ፎጣ ወገብ ላይ አስረህ እንዲህ እያልክ የምትጠብቅ ልጅ ትዳር ያምርሃል? ለምን አያምረኝም? ሰው አይደል? ሰው ብትሆንማ የውበትሽን እሳት አያጠፋውም። እሳት አደጋ ምንድነው ማማር? በዚህ በበጋ የተባለላት ልጅ ለትዳር ባልተመኘ ነበር። ስታገኝ የምትበላ ልጅ ትዳር ምናምን ትላለህ እንዴ? ዝም አትለው። ምንድነው ችግሩ? ፍቅሬን በአደባባይ ገልጬ መንበርከኬ ነው ነውሩ? ጭራሽ መንበርከክን እንደ ነውር ነው የምታየው። ቅንድብ ላላት ሞናሊዛ ምን አለበት ብትንበረከክ? እቺ ልጅ እኮ በጠቢቡ ሰለሞን ጊዜ ብትኖር ማለት ነው ጠቢቡ ሰለሞን 600 ሚስቶቹን በፍትሐ ብሔር ንብረቱን ተካፍሎ ፈቶ እሷን ያገባት ነበር። አንተ ምን ልታበላት ነው? አሳሯን። የሰው ልጅ በፍቅር እንጂ በምግብ አይኖር። አንተ የደከምክ እንኳን ሜዞ እየቀረብሽ እኔ እናት ነው ያለውልሽ። እሺ ነበር ይኸውልሽ እነዚህ እጆች እኮ ማለት ነው ዲጥ ለማውካት ሳይሆን እንደዚህ አይነት ችግረኛ ለመርዳት ነው የተፈጠሩት። እነዚህ አይኖች እኮ ለማልቀስ ሳይሆን አልጋ ላይ ሆኖ ለመጥቀስ እኮ ነው የተፈጠሩት። ወይኔ ሰዓት አስረፈድሽብኝ። ሊድ 45000 ልታስመልጪኝ ነው እንዴ? 45000? አዎ 45000። የአንጎ ሹፌር በመሆኑ ብቻ እኮ በሳምንት 45000 ብር ማግኘት ትችላለህ አንተ ራሱ። እንዴት? ይኸውልህ መጀመሪያ ወይ ከፕሌይ ስቶር ወይ ከአፕ ስቶር የአንጎ ፕሮ የሚለውን አፕሊኬሽን በማውረድ ቢሮ መሄድ ሳይጠበቅብህ በስልክ እዛው በ5 ደቂቃ ውስጥ ተመዝግበህ ስራ መጀመር ነው። ከዛ በሳምንት ቦነስን ጨምሮ እስከ 45000 ብር ማግኘት ትችላለህ። ጥሪ ማይቋረጥብህም እያልኩ ነው። በቃ እኔ ልሂድ እሺ። እናንተ ተጫወቱ። እንዴት ያንኳት ሰዓት መግደል ያቅታል? እኔ ገጀራ ልስጥ ይዘግባ እያልኩ ነበር። ለምን አልተቀበልከኝ? ዳኛው እኮ አይቻልም ብሎን ነው። እሺ መሀል ሜዳ ላይ ምን አይነት አብዶ ነው የሰራው? አብዶ ነው አንተ ራስህ አብደ ነው ወይስ ሰፈር አብዶ በረንዳ ነው? አልገባኝም። እኔ ሲጀመር ዛሬ አንተ ምሳ አትበላም። ለምን? ቅድም ሙራት ሎጭ ይበላህ እንደ አይበቃህም? ደግሞ ያ7 ቁጥሩ 4 ይልጧል። ሙዝ ምቶን ገምጧል። የመታው ኳስ ራሱ እኮ እስካሁን ጥጉን ይዞ እያነባ እያለቀሰ እኮ ነው። በቦክስ ነው እንደ መታው ነው? በጥፊ ነው ወይስ በኩርኩም ነው? እኔ እንዳመተው ምከረው ብዬ ነው አይደል ያስገባው? አዎ እሱማ የጫማ ክር ራሱ እንዴ ነው እየተፈታ ስሬ ስታስሮ የነበረው። እኔ ግን ሳትገባ በፊት የጫማ ክር እንዳይፈታ ልፍረድበት ብዬ ነበር። አንተ ግን አትሰማም። ያውላ ኳስ ተሻምቶ ራሱ አንተ አልገጨም። አንተ አገጫ ሲጀመር አንተ አትገጭም። ቋጣሪ ነህ። ኧረ ኮች ቀጣይ ያስተካክላል። ስንት ባዶ ጎል ነው የሳትከው ነው አንተ። ቤትና ዕቃ ሳታሟላ አታገባም ነው ኳስ። አልገባኝም። እኔ ደግሞ እግርን ታጥበህ ገባ እያልኩ ሳትታጠብ ገብተህ ማለት ነው። እንዳያነው ኳሷ ለአንድም ሰከንድ እግር ስራ አልቆየችም እየሸተታት። ኧረ አይሸትም አይደል? አይሸትም። ደግሞ ኳሱን ራሱ እንዴ ነው ከአንገል ጋር አጋጨው። እንደዛ አጋጭተው ኢንሹራንስ አይደለም በራሱ ወጪ ነው የምታሰረው። ኳስ ራሱ ሰንጥቃል ብዙ ጊዜ። ስንጥቁ ነው ማን ነው የሚያስደፍንልህ? ቲሙ በጀት እንደሌለው ታውቃለህ አይደለ? አንተ ግን ይሄን ሁሉ ያወቅ ኳሱን አነጥራለሁ ብለህ ስንቴ ነው የተቀመው? ያለ ኮረሪማ አይነጥርም። ኮረሪማ ይዘግባ እያልኩ አንተ ግን እኔ የምለውን ነገር አትሰማኝም። ሲጀመር ባትገባ ነው የሚሻለው። ያን ሁላ ኳስ ራሱ ፎሪ ከምታወጣ እኮ ቡሌ ብታወጣ ኖሮ ማለት ነው ይሄኔ ባራበህ ነበር። ሁለተኛ አንተ እዚህ ቲም አትጮትም፣ አትገባም ነገር እኔ ድሮ ገንዘብ ብቻ ማይበረክት ይመስል ነበረ። አሁን ቀንም አይበረክትም። ቀኑ መበረከት ትቷል ነው የምላችሁ። እንዴ መችለታ ቃል አነሳ ሰኞ ዕለት ጎንበስ ብዬ ቀና ስል ዓርብ ሆኗል። እንዴ ማክሰኞ፣ ሮብ፣ ሐሙስ የት እንደ አላቃቸው ማንነታቸውን አላቅም። እንዴ ትንሽ ጎንበስ ብዬ በቆየማ ወር ሊሆን ነው እኮ። እንዴ ምንድነው የሚበራው ቀኑ?
እኛ በሬ ሞርቶዴላ ነው እየበላ ያደገው እያልኩ ነው። እኛ ቅርጫ ከገባ ማለት ነው 2 ኪሎ ስጋ በበሬው ጮማ ቅባት ብቻ መጥበስ ትችላለህ፣ ያለ ዘይት ያለ ቂቤ እያልኩ ነው። ቱሪናፋ እኛ ጋር ብትገቡ ይሻላል። ኧረ ፈሩ አቶ ዞዱ ለባለፈው አመት ባል ያዘጋጁትን ቅርጫ እርሶና አራጆቹ አይደል እንዴ በሚጥሚጣ አጥቅሰው በልቶ የጨረሱት? አንድ ወዳጄ ይገርማል። አሁን እኔ ጋር ነው የሚገባው ቅርጫ፣ ድሮ ግን እነሱ ጋር ነበር። ደርሶ ቅርጫዬስ ድርሻዬስ ሲላቸው አሁን እኔና አራዶቹ በሚጥሚጣ በልተን ጨረስ ነው ብለው ቆዳውን ነው የሰጡት፣ ከበሮ ስራ ብለው ማለት ነው። እኛ ግን በፍታዊ ክፍፍል ነው ምናምነው። ከእበቱ ይደርሳል አንተ ከፈለክ ማለት ነው። እነሱ ጋር ግን እግር ተሰጥቶ ጨጓራ ብትጠይቅ ነብሮ በላው ሊሉ ይችላሉ። ምላስ ብትጠይቅ ውጦት ነው የሞተው ሊሉ ይችላሉ። ከባድ ነው እነሱ ጋር መግባት። ስማችንን ባታጠፋ መልካም። ለኛ በሬውን ስንገዛ ራጅ ሲቲ ስካን ኤምአርአይ አስነስተን ነው የምንገዛው። ንጹህ በሬ ነው። እነሱ ግን ላት ነው የሚነኩት። እንደ በሬ ዘንድሮም እያልኩ ነው በሬ ለመግዛት። በግማ የእናንተ በሬ ነው። ይኸው ከመክሳቱ የተነሳ ቀንዱ ከብቶት እንዳቀረቀረ አንተ ቀንዳ ቢገባ በሬው ያቀረቀረው ማለት ነው ከስቶ ሳይሆን ለሰው ልጅ ትልቅ አክብሮት ስላለው አለ እንጂ እናንተ በሬ ዋብያ መጥቼው ጋማውን ጋማ ነው መልለው ወንድና ስማኝ የኔ ወንድም እነሱ ጋር ቅርጫ መግባት ምን እንደሆነ ሰፈርተኛውን መጠየቅ ትችላለህ። ለ101 ነው አንድ በሬ ቅርጫ ገብቶ ማለት እንደ ቅርጫ ሳይሆን እንደ በርጫ አንድ ጎርሰው ተርዲናው ጥሬ ወጡት እያልኩ ነው። እንግዲህ ምርጫ አንተ ነው እያልኩ ነው። በቃ ይቅርታ አቶ ዘውዱ እነሱ ጋር ገብቻለሁ። ይሻላል። ምን ማድረግ ይቻላል? አንተ አይዘዌ ስማኝ ይኸውልህ አንድ ቦታ ደግሞ ያዝልኝ ቅርጫ ለውሼ እገባለሁ። እሺ ስማ ታኩር ነው ሻው የምታስጨንቀው። እሺ አንዳንዴ በሙድሽ እንግባ እንጂ አባቴ እስከ መች ትለሽ ባንቺ ስታይ ነው ጨውው እንደፈራሁት የአባትህን ካልስ ቀደ ገባ አይደለ የመላጣ ልጅ ጆሲ የቦት ቲኬት ነው የተገዛው ከሊቢያ አይ ጆሲ ሰማ ጆሲ ኧረ ሊቢያ ላይ እየተሰቃየን ነው ወንድሜ። አቤት በሌክጀሪ መኪና ነው የተሰቃያችሁ? ኧረ እንደዛ አይደለም የምር ደልቶ አይደለም እንደዚህ ጋር ዋብ ሸገሪ ብትለል ያለው ቤት እዚህ ላይ እኮ ያለ እንትን አለ እኮ ኮምፓስ። ስሚ ጆሲ ግን አሁን ያው እኔ አሁን ዩኬ ነው ያለሁት እና ዩኬ ነው ያለሁት። አይ የምሬን ነው። ስሚ እኔ ወርቅ ጥርስ ነው ያቺ ወላቋን ማመን። ገንዘብ ካለ በሳምንት 3 ፍቅረኛ ትይዛለህ። ይሄንን በወር ምታው እስቲ። በጠራራ ሌሊት 9 ሰዓት ላይ ምችምታ ያጠናፍረ ምቱት ይላል። በቃ ለዚህ ነው ገንዘብ ማግኘት ምናምን በቃ ይሄው ነው። ለዚህ ነው እንዴ? ለዚህ እኮ ምንም የሰፈር ወጣቶች በቂ ነው። 5ም 10ም ቢሰጡሽ በቂ ነው ብራዘር። እንዴ ኧረ ጌት መነጽር ብቻ ኖሪያ የብርብር ቡቃያ የሰላም ተመሰለ ጣርማ እንደውም ይብር ኢትዮጵያ ከደም መሻሪያ ጋር ታተመው ህዝቦችን ለሰጡን አደራ ለሕገ መንግስታችን ክብር ታጥቀን ቆመናል በጋራ። ሰላም ፎጣ አይ ውረድ አንተ አሁን እኔን አምነህበት ነው ኢየሱስ ክርስቶስ ፎጣ ይጥፋና ውረድ። የዚያች ልጅ ፎጣ የፈልጌ ነው ውረድ ፈልጌያለሁ ሞጣ ፈልጌያለሁ። ኧረ ውረድ የምን አባትክ ነው እንኳን ፈልግ የዚያች ልጅ ማ እንደው እድል ስንትሰጣቸው ጊዜ እንደዚህ ብሎ ይሄንን እከክ ውረድ። እንደነ ሰላም ብያለሁ። ቀጥል። አማን ነው? ሰላም ነው። አንድ ጥያቄ አለኝ። ውረድ። አብይ አህመድን ጠይቅ። ውዳቂ ጥያቄ አለ። ምን አገባኝ? ለሞጣ ነው ጥያቄ የምጠይቅ? ገር ፍሬንድን ጠይቅ። በቃ እኮ እሱ እኮ በቃ እንዲሁ ተንቀሳቃሽ እኔ እኮ በቁሙ ነፍስ ይማር ብየዋለሁ እኮ ነፍስ ይማር ብየዋለሁ። ተንቀሳቃሽ ሬሳ ነው ሬሳ። ስንት እኮ ተንደረደረ ራሱ ሊፈጠፍጥ። ሄሎ እሺ መጣልኝ። ምን ታዘዛበት? አንተ ያማል እንደ እንዳሞራ ጀርባ የምትዞረው በፊት አትመጣም እንዴ? አረ እያስደነገጥከኝ ነው። እባክህ ምን ታዘዝ? ያለው ይበቃል። ውሃ ሲጃረረ በቃ ይበቃኛል።
ቅድምም ስመጣ እኮ የሚበላ ነገር በኋላ አዛለሁ ላይ ከሶ ሲመጣ ብያለሁ። አሁን ሰው ይምጣ። እነሱ ነው እንዴና እስካሁን ድረስ ካዘዝክ ዘዝ ወይ ዞር በል። እንዴት እንደዚህ ለብሰህ ልብላ? የሚበላ ሰው እኮ ቆሟል። እንደዚህ ለብሰህ እንዴት ልብላ? እሱን ተው። የሚበላ ምን አለ? ምን አለ የሚበላ? ምን አለ የሚበላ? እርጎ በእንጀራ አለ፣ አቮካዶ በዳቦ አለ እና ደግሞ ሰላጣ በካቻፕ። ጥብስ አለ? ጥብስ ድርቆሽ ነው ፍርፍር? ድርቆሽ ፍርፍር አለ። የጠራቸው ሳሉ አሉ። ይኑሩ። ሰው ሲመጣ አዝሃለሁ። ይኑሩ። እነሱ እንዳለ ይኑሩልኝ። ሰው ሲመጣ አዝሃለሁ። አንተ ደርሰህ ሂድ። እኔ እዚሁ ነኝ። የትም አለባበሴንም ይነቅፋል። እኔ ግራ ገባኝ። ነይ እስኪ ማነች? በእናትሽ በእንጀራ በዳቦ አምጪኝ። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። ወጥር ነጠር ምን አመጣው? ኮሜንት ላይ ስቃሽ ረስተሽው ነው። ከዛ አንድ እህታችን ደግሞ ተመርቃለች። ድን ብላለች። ድንድን ኮንግራስ ሲስተር ምንትዋብ ታንክ ዩ ፎር ማይ ጋድስ ነው ደግሞ ብዙ ናቸው። ኤንድ ማይ ሃውስባንድ ቤቢዬ የኔ ፍቅር ዛሬ አብሮ አደግ ጓደኛዬ ዶክተሩ ጋር ነው ያለሁት። በቃ ሁሉንም እንስሳት አይቀረው እጽዋት አይቀረው በነፃ እንዳከመ ይገርምሻል። ከትናንት ወዲያ ከአፋር ክልል የሆነች ግመል ጥፍር መጥመጥ ይዟን መጣ አክሟት። በቃ ተገርማ በሱዳን በኩል ዱባይ ካላስኬድኩ ብላ አረ ሰርጀሪ አለብኝ አልሄድም ብሎ ይኸው እዚሁ እያከመ ነው። ላገናኝሽ በእናትህ ወንድሜ ኧረ ነይ ባልተቤቴ ናት። ሰላም በላት። ሄሎ እንዴት ነሽ? በቃ ምርጥ ሰው በቃ ይኸው ዝም ብሎ ነው የሚንከባከበኝ። እንዴት የሆነ በቃ መብረቅ ቸኮላ ቢዞ ተቸገርኩኝ። በቃ ኪኒ እንዳስቀምኩ ይሻላል። እንኳን እኮ ነው ምንም ችግር የለውም። የእድሜ ማራዘሚያ ይወስዳል። በጣም እድለኛ ነሽ። ወር ከ15 ቀን አለው። ቶሎ ነይ እሺ። ጥቂት ቆርጠሽ ይድናል። ምንም ችግር የለም። እንዳታስቢ ዝም ብሎ ትንሽ ነው። ኋላም ምንድን ነው ወርታችን ዝም ብሎ ነው። ጤና ሚኒስቴር ይፍረደኝ። ወይ በቃ መልሼ እደውላለሁ። ሰላም ነው አባት? ሰላም ነው። እዚህ አካባቢ ነዋሪ ነህ እንዴ? አዎ እኔ እዚህ ነኝ። እዚህ አካባቢ ነዋሪ? አዎ። አንዳንድ ሰዎችን እየረዳን ነበረ። ከኤንጂኦ ነው እኛ የመጣ ነው። ኦኬ ከኤንጂኦ ነው። ከኤንጂኦ እኩል ባላል የዚህ ሰፈሩ ኃላፊ ነኝ። ያማ ኮነት ታግዘናል። ብዙ ረዳና ምንም ፈልጋችሁ ነው እንትን አካላቸው በአካል ደካሞችን አይናቸው ስውራኖች ምናምን እያገዝን እየረዳን ከኤንጂኦ ነው እኛ የመጣ ነው። ከኤንጂኦ ነው። አዎ። እና አሁን በአንዳንድ ቁሳቁሶችም በልብስ አይናቸውን የሚያማቸው ነው። በገንዘብም እየረዳን ነው። እና የሆነ ሴትዮ አለች የታመመኝ ልጠቁማት። አዎ ጠቁመን ምን አሰብ እንዴ ምን እያደረጉ ነው? ገባኩ። አይኔ እኮ ብዙም አያይም እኔ